ሰላም እንዴት ናችሁ? የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና የፈተና ጊዜ ሰሌዳ ወይም ስኬጁል ይፋ ሆኗል። የመጀመሪያ ቀን ምን እንደምትፈተኑ እና የሚቀጥሉት ቀን የምትወስዷቸውን ፈተና አብረ የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ይጀምሩ። ዳይሬክትሊ ወደ ዋናው ጉዳይ ስንገባ እንደሚታወቀው የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና በ6 ዙሮች እንደሚሰጥ የትምህርት ምዘና አገልግሎት አሳውቆ እንደነበር ይታወቃል። በዘንድሮ የ2018 ዓመተ ምህረት ሀገር አቀፍ ፈተና ከ500,000 በላይ የሚጠጉ ተማሪዎች ፈተናውን ይወስዳሉ ተብሎ ይጠበቃል። አብዛኛው ተማሪ በኦንላይን ፈተናውን ይወስዳል ተብሎ ይጠበቃል። ሆኖም የተወሰኑ ክፍለ ሀገራት የኢንተርኔት አክሰስ ማድረግ የማይቻልበት አካባቢዎች በወረቀት እንደሚሰጥ ትምህርት ሚኒስቴር ከዚህ ቀደም በሶሻል ሚዲያው ገልጾ ነበር ማለት ነው። ሌላኛው ደግሞ አስቀድሜ በመጀመሪያ እንደነገርኳችሁ ፈተናው በ6 ዙሮች ይሰጣል። በመጀመሪያ ዙሮች ከ1 እስከ 3 ዙሮች ባሉ ዙሮች የናቹራል ሳይንስ ተማሪዎች በመጀመሪያ ዙር ፈተናቸውን ይወስዳሉ ተብሎ ይጠበቃል ማለት ነው። በመጀመሪያ ዙር ማክሰኞ እንግሊዝ እና ማቴማቲክስ ሰብጀክቶችን ይወስዳሉ። በሁለተኛ ቀን ወይም ሮብ ደግሞ አፕቲቲዩድ እና ፊዚክስ ያሉ ሰብጀክቶችን ፈተናቸውን የሚወስዱ ይሆናል በሮብ ቀን ማለት ነው። ሐሙስ ደግሞ ኬሚስትሪ እና ባዮሎጂ ፈተናቸውን ይወስዳሉ። የመጨረሻ ቀን ነው የመጀመሪያ ዙሮች ማለት ነው። ራውንድ 1 የመጨረሻ ቀን ሐሙስ ነው ማለት ነው። ከማክሰኞ እስከ ሐሙስ ፈተናቸውን የሚያከናውኑ የሚወስዱ ይሆናል ማለት ነው። በሁለተኛ ዙር ደግሞ አርብ የመጀመሪያ ቀናቸው አርብ ቀን የሚወስዱ ሆነው ቅዳሜና እሁድ ደግሞ ረፍት ወስደው ሰኞና ማክሰኞ የሚፈተኑ ይሆናል ማለት ነው። በሶስተኛው ዙር ደግሞ ለናቹራል ሳይንስ የመጨረሻው ዙር የሆነው ደግሞ ከሮብ እስከ አርብ የሚወስዱ ይሆናል ማለት ነው። የሶሻል ሳይንስ ተማሪዎች ደግሞ ከ4ኛው ዙር እስከ 6ኛው ዙር ፈተናቸውን ይወስዳሉ ተብሎ ይጠበቃል። በሶሻል ሳይንስ በራውንድ 4 ሰኞ ቀን የእንግሊዝ እና ማቴማቲክስ ባሉ ሰብጀክቶች ፈተናቸውን የሚወስዱ ይሆናል። በሁለተኛው ቀን ማክሰኞ አፕቲቲዩድ እና ጂኦግራፊ ያሉ ሰብጀክቶችን የሚወስዱ ይሆናል። ሮብ ወይም የሶሻል ሳይንስ የመጀመሪያው ዙር የሆነው ፈተናቸውን ሮብ የሚጨርሱ ይሆናል። እሱም ሂስትሪ እና ኢኮኖሚክስን በመፈተን ፈተናቸውን የሚጨርሱ ይሆናል። በራውንድ 5 ደግሞ ለሶሻል ሳይንስ ራውንድ 2 የሆነው ሁለተኛው ዙር የሆነው ደግሞ ሐሙስና አርብ የሚፈተኑ ይሆንና ሁለቱም ቅዳሜና እሁድን ረፍት በማድረግ ሰኞ የመጨረሻ ፈተናቸውን የሚወስዱ ይሆናል። በራውንድ 6 ወይም ለሶሻል ሳይንስ የመጨረሻው ራውንድ የሆነው ወይም ዙሩ የሆነው ማክሰኞ፣ ሮብና ሐሙስ ቀናት ባሉ ቀናቶች የሚወስዱ ይሆናል። ለበለጠ መረጃ የቴሌግራም ቻናላችንን ጆይን በማድረግ ሙሉ ኢንፎርሜሽን የምታገኙ ይሆናል። ሊንኩን ኮሜንት ስር የማስቀምጥላችሁ ይሆናል። ጆይን በማድረግ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ቪዲዮውን እስከ መጨረሻ ስላያችሁ እናመሰግናለን።